ዋሳ ፋሚሊ እንደናችሁ ዛሬ በሚገርምና ቆንጆ ቪዲዮ እንደገና ተገናኝተናል። ዛሬ አንዳንድ የሚገራረሙ በጠቅላይ ሚኒስትር ዶክተር አብይ አህመድ ውስጥ የተቀመጡ ሐሳቦች ወደ ተግባር ተለውጦ ያየናቸው ነገሮች ወደ እናንተ እናደርሳለን። ዛሬ አንዳንድ የሚገራረሙ የቴክኖሎጂ ውጤት የሆኑ ነገሮችን ወደ እናንተ ጋር እናደርሳለን። ከነዚህ መካከል አንዱ በጣም የሚያስደንቅ ዘመናዊ ባስ ይገኝበታል። ስራ ከሰራን ብቻ ነው ኢትዮጵያ ውስጥ ምናስበው ነገር ምናሳካው። ብዙ ነገሮችን አሳያችኋለሁ። ከነዚህ መካከል አንዱ ላይክ in አሜሪካ ውስጥ የሚገኙ የተለያዩ ዘመናዊ ካሜራዎችን አሳያችኋለሁ። ቀጥሎ ደግሞ በፍላት ስክሪን የሚታዩ አንዳንድ ማስታወቂያዎችን አሳያችኋለሁ። በመጨረሻ ላይ ደግሞ የሚገርም ወይም በጣም የሚያስደንቅ የቦሌ ድልድይ አሳያችኋለሁ። ሶስቱንም አሳያችኋለሁ። ተከተሉ። በጣም የምትወጠሩ ሰዎች ሰው ሁኑ። ዝም ብሎ አሞርፎስ፣ ዝም ብሎ ባለስልጣን ሱፍ ለባሽ እዚህ ገብታችሁ በዛ በኩል መውጣት የምትችሉት በጣም ዘመናዊ ድልድይ ነው። እነዚህ በቅርብ ጊዜ የተሰራ ድልድይ ነው። በጣም ቆንጆ ሁኔታ በዘመናዊ መልክ የተሰራ ድልድይ ነው። ወጣት መምከር እንኳን ቢያስቸግረኝ እኔ ሼር ማድረግ የምፈልገው ነገር ፎከስድ መሆን፣ ማለም፣ ህልመኛ መሆን፣ ላለምከው ነገር ደግሞ በጣም ፎከስድ መሆን ያስፈልጋል። ያን ነገር ለማሳካት የምታደርገው ሩጫና ጉዞ አንተን ተዘፍለስ ሊያሳድግህ ይችላል። ይሄ ከቅርብ ጊዜ በፊት ሐሳብ የነበረ ነገር ነው። አሁን ወደ ተግባር ተለውጦ ወደ ስራ ተቀይሮ የምናያቸው ነገሮች ናቸውና አንዳንድ ጊዜ እንደዚህ አይነት ነገር ለመስራት ኮሚትመንት ይጠይቃል፣ ኮንሲስተንሲ ይጠይቃል፣ የአይምሮ ዝግጁነትን ይጠይቃል። ይሄ ከቅርብ ጊዜ በፊት በጠቅላይ ሚኒስትር ዶክተር አብይ አህመድ ውስጥ የተቀመጠ እምቅ አቅም ነው። ያ እምቅ አቅም ወደ ተግባር ተለውጦ ወደ ስራ ላይ ከዋሉ ስራዎች መካከል አንዳንዶቹን እያሳያቸው እገኛለሁና ወይኔ በላቸው ወይኔ በላቸው ወይኔ በላቸው ወይኔ በላቸው ምርታችሁን በዚህ ማስተዋወቅ ትችላላችሁ። ደግሞ ሌላው በጣም የሚገርም በጣም ዘመናዊ አፍሪካ ውስጥ እንደዚህ አይነት ካሜራ አለ ብዬ አላምንም። አክቹአሊ እንደዚህ አይነት ካሜራ መንገድ ላይ ተቀምጧል ወይም ተዘርግቷል ብዬ አላምንም። ነገር ግን በኢትዮጵያ ውስጥ የሚገኝ አንዳንድ በጣም ባደጉ አሜሪካ፣ ካናዳ ውስጥ የሚገኝ ካሜራ አሳያችኋለሁ። ያ ካሜራ የት ይገኛል ካላችሁ ኑ ላሳያችሁ። በጣም ያበደ ካሜራ ነው ይሄ።